በዓለማችን ውስጥ ከአራት አዋቂዎች አንዱ አዋቂ በጉበት ስብ ወይ ደግሞ ፋቲ ሊቨር ይጠቃል። ሰላም እንዴት ናችሁ? ዶክተር ጉታ እባላለሁ። የውስጥ ደዌ ስፔሻሊስት ሐኪም ነኝ። የጉበት ስብ መከማቸት ብዙ ጊዜ ከቀላል የጉበት ስብ መከማቸት እስከ ጉበት ጠባሳ፣ የጉበት መቁሰል ወይ ደግሞ ኢንፍላሜሽን የምንለው የጉበት ካንሰር እና ጉበታችን ብቻ የሚጎዳ ሳይሆን ብዙ እነዚህ ሰዎች ለሌላ ችግር ለምሳሌ ለልብ ችግር እና ወደ አንጎላችን የሚሄድ የደም ስር መቋረጥ ወይ ደግሞ ስትሮክ የተጋለጡ ናቸው። ለሌላ ካንሰርም ከጉበት ካንሰር ውጭም የተጋለጡ ናቸው። ስለዚህ በጣም አስፈላጊ እና ማወቅ ያለብን በሽታ ነው ማለት ነው። ምክንያቶቹን ስናየው ከአኗኗራችን ጋር የተያያዘ ነገር ነው። የኑሮ ዘይቤያችን ጋር የተያያዘ ነው። ከመጠን በላይ ውፍረት፣ የደም ኮሌስትሮል ወይ ደግሞ የደም ስብ ከፍ ማለት፣ ከመጠን በላይ አልኮል መጠቀም፣ አካል ብቃት እንቅስቃሴ አለማድረግና አመጋገባችን ብዙ ጊዜ የጉበት ስብ ሊያመጣ ይችላል። ሕክምናው ምንድን ናቸው ብለን ብናይ ብዙ ጊዜ የጉበት ስብ ክምችት በመድኃኒት አይደለም የምታከመው። በቀላሉ የኑሮ ዘይቤያችን ወይ ደግሞ አኗኗራችን በመቀየር ማከም እንችላለን። ይሄ ማለት አንድ ሰው ከመጠን በላይ ውፍረት ካለ ክብደቱን መቀነስ፣ የደም ኮሌስትሮል ከፍ ብሎ ከሆነ ማከም፣ አካል ብቃት እንቅስቃሴ ማድረግ፣ አልኮል በመጠኑ መጠቀም ወይ ደግሞ ቶታሊ ማቆም የሚቻል ነገር ነው። ሁለተኛ አይነት የስኳር በሽታ ካለ በደንብ መታከም። የጉበት ስብ በቀላሉ መጀመሪያ ቶሎ ከታወቀ በጣም ችግር ሳያመጣ ይሄ ማለት የካንሰር ሳያመጣ የጉበት ድክመት ሳያመጣ እና ሌላ የልብ ችግሮችና ስትሮክ ሳያመጣ በቀላሉ መታከም የሚችል ነገር ነው። ይሄ ደግሞ በቀላል የኑሮ ዘይቤ ወይ ደግሞ አኗኗራችን ከቀየርን መታከም ስለሆነ ቶሎ መታወቅና መታከም መቻል አለበት። ተክለ ሃይማኖት ሆስፒታል